ይሄ ቀጥታ አርተሽ ነው እና እስከዛ ነው መኪናው ሳቆም I'm so scared because guys ግማት እንዳይመስላችሁ ይቅር ይበልን ጌታዬና እና እስከዛ ድረስ እስከምትመጣ ነፍቼ እጠብቃታለሁ ማለት ነው። በጣም ነው የሚገማው ከመጠን በላይ መጣችላት። አቤት ብርድ ሃይ ማማዬ ማን ይፈሳ አንቺ ማስተር ብሮ ምንድነው ለዚህ ፈተኝ ከመዳን ያለ እኔ ወዴ ነው ማኛል ተይበና ከዛሽ እንዴት አደ ቀዝረሽ ማሚ vlog ያረግን እኮ ነው እንደዚህ ተበይ vlog እየተደረገ ሃይ ባያቸው አረ በስመ አብ ምን ሆነሽ ነው ሃይ ባያቸው ምን ሆነሽ ነው ሆድሽ በቃ ሆዴ ነው ማኛል እንዴ ፈስ አፋሽ ይሄ አርተሽ ነው በቃ ማሚ እባክሽ ቪዲዮ ላይ ነው እስቲ ዲሽ ማማ የሰው ልጅ ሀሰና እንግዲህ ሰው ነው ሀሰና anyways እንዴት ነሽ ልታለቅሽ አውቀሽ እኔ ስከፍት ነው ፋስተሽ የጠበቅሽ የሰው ልጅ እንዲህ ካፈሳ ከባድ ነው ማጋ አይደለም ካብሪ በጤናሽ ነው ማሚ በጤናዬማ ነው ማለት ያስ የሆነች የተፈታች ነገርማ ላይ ከውስጥ የለቀቀች ነገር አለች ያንቺ ለምን ተፈታለች ለምን ነች እንጃ አይዞሽ ገለቴ ኤኒዌይስ ማሚ ሆዴ ነው ማኛል ብንቀራስ ደስ ይለኛል እንሂድ ሐኪም ቤት ነው ቤት ብንቀራ እንመለስ ታዲያ አሁንም ለመኝ ነው ልክፈተው መስኮቱ ልቀቀው ትንሽ ይሄ ልክፈተው መስኮቱ ሁለት ይሸታል ሸታል ትላለች እንዴ ላይ ሰጠዋል ማለት ማሚ ያካበች ነው ልጅ ስትፈሳ እንደው መመረቅ ነው ያለብሽ አረ መመረቅ ወይኔ ሜሪዬ ግን ላንቺ አልታወቀሽም አልሸተተሽም ነው እኔ ተዘክቶ ስገባ ነው ሸተተኝ እንደዚህ እኔ ፈሴ ሸቶ ማያውቅም ፈስቼ ማላውቅም ግን ዛሬ ነው የፈሰውት ወዴን ሰላማኝ መዳን ይበርዳልሽ መስኮቱን ዝግ ተይ ይውጣ ሁለቱንም ክፈቹና እንዲና እንዲጣርጎ ያውጣው በእናትሽ ክፈቹ ማሚ ያካበች ነው እኔ አላካበርኩም እንዴ አሁን አንቺ አልሸተተሽም ነው ላፍንጫ ምንድነው ላፍንጫ ድፈን ላፈግም አፍንጫ ድፈን ያዝለታል እና እየሰደብሽኝ ነው እንዴ ነው ማሸትሽ ታዲያ አይዞሽ ማማዬ ኦኬ ባይ ዘ ዌይ ግን እዚህ ሀገር ማለት ነው ካናዳ ውስጥ ልጆች ሲፈሱ እናቶች መመረቅ አለባቸው ያስነጥሳይ ነው ሶፍት አላለሽ አላስኩ Come on, mommy, it's not that bad. አይዞሽ እሺ ሆዴን አሞኛል ለራሴ እንመለስ በቃ ወደ ቤት እንመለስ ወደ ቤት እውነት ይሄን ያህል አዎ ኮድሽን ካመመሽ እንመለሳ በቃ ታዲያ እያመመሽ ለምን ትሄጃለሽ ካካይ ብያለሁ ጠንኮ ነው ጠዋት አላልሽም ሱና የሾድሽ ውስጥ ተጠራቁ ጋማሽ ታሽ ወጣ ግን ስሜቱ አለው የምን ስሜት ሽታው አለው ኤኒዌይስ ኦኬ ሱኛውን ታዩና እኔ vlog ለማድረግ ነበር አላማው ይዛል ማለት ብሎግ ቀናችን ውሏችንን ለማሳየት
ምን ሰርተሽ ነው ቀረና ብሎሽ ነው? ጀስት እንጀራ ስንገዛ ሱቅ ስንሄድ ምናምን ለማሳየት ነበረ። ግን አንቺ አሁን አበላሽሽው ፈስሽ ይገማል እያልሽ እና ታዲያ አንቺ ትለቀዋለሽ እንዴ? አሁን ፈስሽ ይገማል ብዬ ነው አሁን የተናገርኩሽን ቃል ፈለኩ። ታዲያ ምን ቀንሽ? ካመመሽ ወደ ቤት እንመለስ ይቅር። ካላመመሽ ደግሞ እንሂድና ገዛስተን በጊዜ ነው። ዛሬ ደግሞ በጣም ነው የሚበርደው። ያንን ጃኬት ነበር ዛሬ መልበስ የነበረው። ይሄ ሙሉውን እዚህ ጋር እግራችን ድረስ አይኖ። ግን እኔ አሁን እንትን አልኩኝ። ምን ፈስሽ ይገማል አልሽኝ። አሁን ደጅ መውጣት ሁሉ ነው ያስጠላኝ። አፍረሽ ከፈሳሽ ለምን አፈርሽ ብሏል የኔ አባት። መጀመሪያውኑ ነበር ደግሞ እንደዚህ አይነት ጉዳ መጣሽ ደግሞ። እስቲ ወለልሽ አንቺ እውነት ፈስተሽ አታውቂም? እኔ ፈስተሽ አታውቂም እውነት? አንተናን ያለች አብርሃም ያለውን ሰው አንተና ሮዴ ሲያስቸግራት አብርሃም ያለችው ሰምተሽ? አንተ አለችው አንተ እናታ አንተን ከምትወልድ ገበያ ውስጥ ፈስታ ብታፈር ይሻላት ነበር አለችው። ግን ከየት አመጣችው ይካለ ሁሌ አንቺ ያልሽኝ ነው። እኔን ከምትወልጂ ገበያ ውስጥ ሄደሽ ብትፈሽ ይሻልሻል። ሁሌ እቺ ቃላት ሁሌ አትረሳኝም። እግዚአብሔር አንተ እናትህ አለችው አንተን ከምትወልድ ገበያ ውስጥ ፈስታ ብታፈር ይሻላት ነበር አለችው። እኔ ፈዲና ማሚ እንዳትደግሚ፣ ካመመሽ ወደ ቤታችን መመለስ እንችላለን። ቅርብ ነው፣ ብዙ አራቅንም። እሺ ማዬ እናቴ፣ እኔ ውሻ ደግሞ ነው መሰለኝ እኔንም የሚያደርገኝ እኔ ልታመምልሽ። ምን ያልተስማማሽ ነገር አለ? ምን ያልተስማማሽ ነገር አለ? ቂንጮ ነው መሰለኝ እሱ እንኳን ነው ለደግሞ መሰለኝ። ተይ ማሚዬ በእናትሽ ወይ ልውጣልሽ። እኔ ደጅ ወጥቼ ልቁም በቃ አንቺ ከደበረሽ ነው አይደለም። ግን like በጣም እየቆረጠኝ ነው ሆዴን። የጨጓራሽም ሊሆን ይችላል ነው። አንቺ እኮ በቃ ያንንም ስትይ ያመመኝ ነው። አሁን እኔማ ራሱ እየተሳቀቅኩ ነው። አንቺ ያቺን ወይኔ ጉዴ ደገምኩት። ይቅርታ ተይ ማሚዬ ተይ በፈጠረሽ ምንድን ነው የምታየው? ወይ ቀልድ ነው ያልሽው ለካስ አንቺን ያላወቅኩ። እኔ ለወርድ ነው ግን ታውቂያለሽ። Oh my god. እሺ እንሂድ እንሂድ ወይ እንሂድ። ሜሮን ምን ሆነሽ ነው ግን ዛሬ እንዴ ተቀየርሽ? ምን ነው ዛሬ ምን ሆንኩኝ? እሺ ቻው በያቸው። ፕራንክ ነው በቃ አትናለጅሽ። ምንድነው እሱ? ምንድነው እሱ? Oh my god. I literally can't breathe. ይሄን ነፍተሽ ከየት አንተሽ ነው? ገዝቼው ከስራ በኋላ ሄጄ remember ያኔ የደወልሽኝ ቀን የስነሻልሽ ቀን ገዝቼው ቃል ገዛ ገብቻለሽ ወይ ነው ፈስ ግን እንዲፈት ፕራንክ አድርግሽ ብዬ በፈስ
ሰው እናቱን በፈስ ፍራንክ ያደርጋልን? ሽቶ ገዝቶ ሰጥቶ ነው እንጂ ይሄንን አጠንብተሽ ነው እንዴ? ግን መኪና ውስጥ ይሄው እንደ ሽቶ መጠቀም ይቻላል እዚህ ሀገር። ተይ በእግዚአብሔር ተይ። Anyways guys, ፕራንኩ ተሳካ ወይስ አልተሳካም? I don't know. I feel like she's mad at me. ተናደሽብኝ? አይ ምን አናደደኝ? አንድ ጎን አናደሽኛል፣ ሁለተኛ ደግሞ አሁን ሆዷ ምን ሆነች ብዬ ነበር የጨነቀኝ። ምንም ደግሞ ምግብ ደግሞ ፍሬሽ ምግብ ነው የበላሽው። ተናደሽ? አይዞሽ እንዴ ምን አናደደኝ? አይዞሽ ነው ይቅርታ ካናደድኩሽ። እሺ የህዝብ ሽንት ቤት እኮ ነው። የህዝብ ሽንት ቤት ምንድን ነው? ህዝብ የሚሻላበት ይሄ አንድ በአንድ ላይ ሰጥሽና ሁሉም እየገባዛ እንትን ይላል። ግን ኤኒዌይስ ፕራንክ ነው፣ አሪፍ ሽታ ነው። ለና አብርሃም ልክላክላችሁ ኢትዮጵያ ምን እንዳለባቸው እንዴ ችግር አለ። እዛ ባስ ላይ ሲወጡ ማለት ነው ሰው በጣም ሲበዛ ይሄን ርጭት ያደርጉ ይወርዳሉ። ለምን እንግዲህ ሰው እዛ ሀገር የጫማው ሽታ የምን ራሱ ሰው ያስቸግራል። ከእንደገና ደግሞ ሰው ላይ እንራይተው ሰው ይላቅ እንደ ምን ወጣቸው አላማይ ማለት ነው። ምን እንዳለባቸው ነው ምንድነው ሰው እዚህ ስገባ አፓርትመንት ወደ ላይ ኤሌቬተር ላይ የሚወጣ ስለ ልክ ለወደሰ እቺ ትሽትሽ ያልከወደ ተንኮል ለምሳሌ ነው ምን ችግር አለው? it's just a prank እንዴ ቅድም እንትን ሊፍት ውስጥ ልንገባ ስንል ይሄንን አድርገሽው ነበር። ግቢ ሌላ ነው እሱ እበት ነው የሚሸተው። እዚህ ግቢ ለሙሉ ራሱ ደውዬበት ይሸታል ምናምን ያልኳት ማለት ነው። እሱ እበት ነው የሚለው ይሄ ሌላ ነው። ይሄ ኩሽ እንትን ቤት ምጣጥ ነው የሚለው። anyways guys እንወዳችኋለን። sorry አሁን እንግዲህ እንጀራችን ልንገዛለን ሄድ ነው። ቻው ባያቸው። ቻው የሚርዬ ተገኝተሻል አልተገኘሽ እንዴ? በግላጽ ነው የተገኘው በአንደኝነት። ይቅርታ ካናደድኩ ችግር የለም። ሁለተኛ እንደዚህ አይነት ፈስ አልፈሳም በህይወት። እሺ ተቀበልሽ? ምን ትፈሻለሽ? እኔ እኮ ገርሞኝ ቁጭ ብዬ ከውስጤ እንዴ እውነት እሷ ናት ከየት አመጣችሁ? ተቀየረ ደግሞ ሳይቼብሽ አላውቅም እንደዚህ ነው። anyways guys በጣም ይቅርታ እንግዲህ እንወዳችኋለን። ባይ ባይ ባያቸው። ባይ የሚርዬ ቤተሰቦች እንወዳችኋለን። ሰላም ነው። በሌላ ቪዲዮ እስከምንገናኝ ድረስ